የኛ ሀገር ትልቁ በሽታ እንደምታውቁት ብዙ ጊዜ ክላሽ የሚዘን ስለሆነ 4 ኪሎ ምን ደርሰው ክላሽ ሲኖር ዛሌ ዘር ወንበር ላይ ተቀመጥ ሁሉ ነገር ማቂ መስል ትልቁ ድንቁርና ዛሌ ነው የሚጀምረው እና አብይ አህመድ የአዲስ አበባ ዩኒቨርሲቲ ታሪክ ምሁራንን ሰብስቦ ታሪክ ሲያስተምራችሁ ታገኛለህ። እንዲሁም ቤት ነው ታሪክ ቢያንስ በትምህርት ቤት አልተማረ ማን ሆነ ነው የትምህርት ቤት ፕሮፌሰሮችን የዩኒቨርሲቲ ፕሮፌሰሮችን የምታስተምር ስትለው ጠቅላይ ሚኒስትር ስለሆኑ ሊል ይችላል። ጠቅላይ ሚኒስትር መሆን ማለት ሁሉም ማወቅ ማለት አይደለም። 40 እና 50 አማካሪ የሚቀመጥልህ በየዘርፉ ለዛ አንድ ሰው ነው አንድ ነገር አጥብቀህ ልታቅ ትችላለህ በዘርፍ ምናልባት ጎበዝ ከሆነ 2-3 ነገር ላይ ትንሽ ግንዛቤ ሊኖር ይችላል። በኢኮኖሚውም በማህበራዊውም በፖለቲካውም በወታደራዊውም መስክ ሁሉንም ማከመሰለ ያለማችን ኩልል ያለ ደንቆሮ አንተን አይቻል የተማረኩ የብርሃኑ ጁላ ጦር ና ዋና ልብ ነው ሽርክ አይደለም እዩም ያለው ይሄ ዋናው ማለት ነው። እኛ ነኝ ብለህ የአማራ ህዝብን እየረገጥክ እንዳለክ ለማስረሳት ነው የአሰብ አጀንዳ አንስተህ የአማራ ህዝብን ከኤርትራ ህዝብ ጋር ለማጣላት የምትሞክር ያለው አይሆንም። ደግሞ ይሄ የነቃ ጄኔሬሽን ነው። እንዳንተ ጄኔሬሽን ወይ የነበረው ጄኔሬሽን እንዳይመስልህ። ሰምተሃል? እኛ ኤርትራውያኖች የአማራ ህዝብ ጋር ከአማራ ህዝብ ጋር ምንም ያጣላ ነገር የለንም። የባህር ችግርም የለም። አይደለም ከሀበሻ ጋር ከአረቦች ጋር ከነጮች ጋር እኮ ባህሩን ባን ላይ ያሳደግነው ነው ፖርቱን። ስለዚህ ምንም አይነት ችግር የለንም። የኛ ችግር ግን ክዳት፣ ማፊያነት፣ ወንበዴነት ነው ችግራችን እንጂ ጥሩ መስመር ጥሩ መንገድ እኮ ጀምረን ነበር። ግን የአማራ ህዝብን እየረገጥክ ስላለክ የኦሮሚያ የምትባል ሀገር ለመመስረት ህልም ስላለክ ይሄን በዚህ ሰውዬ ዘመን ላይ ተማሪ የሆናችሁ ሰዎች እንደናንተ በህይወቴ የሚያሳዝነኝ የለም። እንዳትማሩ አርፋችሁ ተቀመጡ ለምን አትሉንም? ይሄን ሁሉ ከምታወጡባቸው ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር። ለአንድ ዓመት ቤዚኮቻቸውን ብቻ ከፍሎ ከዛ ሲመለሱ 4ኛ ዓመት ይሆናሉ። ብዙ ጥቅም ነበረው። አንደኛ ተመልሰው ዩኒቨርሲቲ ሲገቡ 4ኛ ዓመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት። ኢንፋክት ብዙ የዩኒቨርሲቲ ሁለተኛ ደረጃ ትምህርት ቤት መምህራን ከዛ በኋላ እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው አስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። ግን ባልናቸው በዚህ በጥናቱም የተነሱ ከዛ በፊትም አይደንቲፋይ ያደረግናቸውን ነገሮች በሙሉ ይዘን የጀመርነው ሲግኒፊካንት የሆነ ኤክስቴንሲቭ የሆነ ስራ አለ። ያንን ስራ እንቀጥላለን። የሁላችንም ስራ ነው። የሁሉንም ትብብር ይፈልጋል። ግን ከባድ ስራ ነው። በፍጹም ቀላል ስራ አይደለም። ከባድ ስራ ነው። ግን ምርጫ ያለን ስራ አይደለም። እንደ ሀገር ትምህርት ከተበላሸ አማራው ነገር እንዲነሳ አይፈልግም። ለምን? የስልጣን መሰላል ነው። ስለሱ መሰላል አንተቼብል ኤሪያ አለ መንካት የሌለብኝ ነኝ። ስለዚህ በአማራነቴ ሊያሳፍሩኝ ይፈልጋሉ። ኦልዌይስ አሁን የሚታየው ነጠላ ማንነቴ አማራነቴ ብቻ ነው። አማራ ደግሞ ለብቻው የመገደል ጣፋንታ ማተብ ሊታስሩለት የተወለደ ህዝብ አይደለም። መገደል የለበትም። አማራ እያለቀ ነው፣ ወደድንም ጠላንም። ይሄ ደግሞ ወደ ኋላ ማለልበት የህይወት ሞቲቬ ነው። የፈለገ ሰው የፈለገውን ይበል። ሰበር መረጃ ከኤርትራ ሾልኮ የወጣው ሰበር መረጃ የሚያሳየን የኤርትራ ህዝብ በመንግስቱ ክተት አዋጅ መሰረት ደቡብ ያለው አሰብ ያለው ሰሜን ያለው ምስራቅ ምዕራብ ያለው የአገሪቷ ቦርደሮችን በመጠበቅ ላይ እንዳለ የኤርትራ መንግስት ደግሞ የኤርትራ የዓለም አቀፍ ህብረተሰብን የኤርትራ እህቶች ወንድሞች የሆኑ አገራትን
ስለ ሲቹዌሽኑ ብሪፍ አድርጎ እንደጨረሰ እና ከደቡብ የሚመጣ ምንም አይነት ስጋት ገቢ መልስ እንደሚሰጠው ነው የታወቀው። የኤርትራ ህዝብንና የኢትዮጵያ ህዝብን የካደው ይሁዳው ደግሞ መጨረሻውን ባንድ ላይ እናያታለን። የኢትዮጵያ ህዝብ ነው የሚገለው ወይ የኤርትራ ህዝብ እናያለን። ምክንያቱም ሰይጣን አለ። ማይ ሰው ነኝ። የልምምጥ ፖለቲካ የልመና ፖለቲካ ግን አይመቸኝ። ጦረኛ አይደለሁም። ቀርቦ የሚያቀኝ ሰው ያውቀዋል። በጣም ሰላማዊ መሳቅ መጫወት የምወድ ልጅ ነኝ። ግን ሲነኩኝ አልወድም። ምክንያቱም አማራ ነኝ። የአማራ ፋኖ እየታገለ ያለው የኢትዮጵያን ህልውናና የኢትዮጵያን ህዝብ ማንነት መብት ለመመለስ የነቁ የአማራ ልጆች ግን ለአንዴና ለመጨረሻ በኢትዮጵያ ውስጥ የሚደረገውን ጭቆናና ግፍ ለመታገል ግንባሩን ሰጥቶ ህይወቱን እየሰዋ እየማረከ የአብይን ሰራዊት እያንቀጠቀጠው ይገኛል። አማራ አቃፊ እንጂ ገዳይ አይደለም። አላሁ አክበር። ዛሬም ነገም ባንዲራችንን ከፍ እናደርጋለን ኢንሻአላሁ። አላሁ አክበር። የአቶ ማርሸትን መልእክት ሰምተን እንመለስ። አብይ አህመድ እኛ ጓጽዮን የወጣለት እሱ ዱባይ ነው። እርግጠኛ ሆኜ መናገር የምችለው የሚመክተን ምድራፍ ኃይል አይኖርም። እንዴት እንደምንዋጋው እንዴት እንደምንገባ ስለምናውቀው። ስለዚህ ማክሲመም የኛን ብነግርህ ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ነው የሚፈጀው። ከጓጽዮን ሱሉልታ የሚፈጅብን ሰዓት ብቻ አስበው። በስነ ልቦናው የበቃ በስንቁ በትጥቁ የተደራጀ ፋኖ እስከምንፈጥር ድረስ ነው። ይሄ እንደጨረስ አጠረማምሰን አዲስ አበባ እንገባለን። በተመሳሳይ ከጓጽዮን ተነስተን ሱሉልታ እስከምንገባ እንጦጦ እስከምንገባ ድረስ አብይ አህመድ አይመክተን። እዚህ ላይ ከጓጽዮን ጀምረን እስከ አዲስ አበባ ድረስ በእያንዳንዱ ከተሞች በህዝብ ላይ ውስጥ ለውስጥ ንቃተ ህሊና እየዘራን ነው። በሌሎችም አካባቢዎች ንቃተ ህሊና እየዘራን ነው። ፋኖ መጣ ብሎ አንድም ማህበረሰብ ደንብሮ እንዳይሄድ፣ አንድም የንብረት መዘረፍ፣ አንድም የንብረት ጉዳት እንዳይደርስ ከፍተኛ የሆነ የሞራል ግንባታ የአስተምህሮ ስራ የንቃተ ህሊና መዝራት ስራ እየሰራን ነው። እንደ አንበሳ አቅስቼ እንደ ነብር አግምቼ ተመለስ ብሉኝ እመለሳለሁ። እንደኔ ፈርቼ ፈተና ነው የምንጀምረው። የመጀመሪያ ፈተናሽ ምን መሰለሽ? ኮኖቹን ተከተለሽ 8 ቁጥር ስሪልኝ። እንዴ እኔ እኮ ጂም ቢት ገብቼ አላውቅም። 1 ቁጥር ነኝ እኮ 8 ቁጥር አይደለሁም። ላንቺ ነው መንጃ ፈቃድ ልንሰጥ የነበረው። እሺ የሆነ ሰው ፍሬቻ ሳያበራ ገባብሽ። ምንድነው የምታረጊው እዛ ጋር? አረ ወንድም ፍሬቻ እኮ አላበራህም እንዴ? ምን ሆነክ ነው? ተረጋጋ እንጂ እለዋለሁ። እንደዛ ነው የምትይው? ሾፌር እኮ ነሽ። ከዚህ በኋላ ምንድነው ሲያስተምሯችሁ የቆዩት እስካሁን? እንዴ ነችና እሺ ድንገት ሳታስቢ የሆነ ሰው ገባብሽ። ምንድነው የምታረጊው? ውይ ጦስን በልተሻገር እኔ ልደንግጥ ነው የምለው። ምንድነው አንቺ ማልጣት የለሽም እንዴ? አታ ይርዳ ምን እዚህ ጅብራ ምን ይመስላል እንዴ? ነው አየሽው አይደል? እንደዚህ ነው። አሃ እንዴ ናትና ቆይ አንተ ምን ያንቀለቀላል? ቀስ ብላት ነዳም እንዴ? ነዳው በላይ ደርበው ይሄ ነው ይሄ አልፍ ያለው አይደል? አይመቸንም እውነት ተናግሮ በመሸበት ማደር። ኢትዮጵያ ላይ ሀያልና ጀግና ክልል ከተባለች ትግራይ ብቻ ናት። አሁንማ ግን ምን ያደርጋል ሚደለመላጣ ያወራሉ እንደ ዩናይትድ ደጋፊ ያለፈውን ታሪክ አያተ ስላንቺ ለመናገር ፈልጎ መስል ምን አለ? ያረጀች አይጥ ታሸታለች የድመጣ ፍንጫ ረስተሻል ወይ የጤፉ ምርት። በሻለቃ ዳዊትና በዘመነ ካሴ መካከል የተደረገ የስልክ ልውውጥ ነው። እንስማው። እንዴት ሰነበት? እንግዲህ በደንብ ላወራቸው በደንብ ላነባቸው ከመፈልጋቸው በጣም ጥቂት ሰዎች አንዱ አንተ ነህ። ይሄን እድል አግኝቼ አልተጠቀሙበትም። ወከባ ሆኖ በብዙ ስልኮች መካከል በብዙ ሰዎች መካከል ሆኜ ነው በደንብ ላወራ ያልቻልኩት። ይቅርታ ይደረግልኝ። እንግዲህ ሻለቃ የኔ ሐሳብ አሁን በዚህ 2 እና 3 ቀን ውስጥ ያገኘኋቸው እናንተ አካባቢ ያሉ ለምሳሌ ካሳውን አቶ ወሰን የሚባል ሰው ጋሽ ጌታቸውንም አውርቻለሁ። እዚህም ውስጥ ያሉ ጎላ ያሉትን ለማውራት እየሞከርኩ ነው። እስክንድርንም ጭምር እያወራሁት ነበር አሁን ከደቂቃዎች በፊት። ሐሳቤ የሚከተለው ነው። ህዝባዊ ኃይል ምን በለው ህዝባዊ ግንባር ምን በለው የትኛውም አይነት የፋኖ አደረጃጀት ወይ መዋቅር ይሁን ትናንት የመጡትም ጭምር ተጠንተው በትናንት መግለጫ የወጡት ኃይሎች
በፍጥነት አንድ የመጨረሻ የአማራ ህዝብ ተቋም መዋለድ አለበት ብዬ ነው የማምነው። የመጨረሻው ምዕራፍ ምንፈልገው ቦታ ላይ ሊያደርሰን የሚችል ያን አማራዊ ተቋም መውለጃ ጊዜያችን አሁን ነው። ጊዜ የለንም። ትርፍና ቁጭ ብለን ጊዜ ወስደን በደንብ አሰላስለን እናስብ የምንችልበት ጊዜ የለም። የመጨረሻው ምዕራፍ ላይ ነው ያለነው። የመጨረሻው ትንቅንቅ ውስጥ አመንም አላመንም፣ ተረዳነውም አልተረዳነውም ገብተናል። ይህን ምዕራፍ በድል ማጠናቀቅ ግዴታችን ነው። ምክንያቱም መሸነፍ አይቻልም። እንደገና ወድቆ ተነሱ የማሸነፊያ ጊዜ ስለሌለ ጊዜ የለም። መሳሳት አይቻልም። የግድ ልክ ለመሆን ብቻ የምንታገልበት ምዕራፍ ላይ ነው የደረስነው። አጭር ግን ትንሽ ታፍ የሆነች ምዕራፍ ናት ፊታችን ያለች። ይህ ከሆነ ደግሞ በፍጥነት ዘመጨረሻ ቦታ የሚያደርሰን የመጨረሻውን አማራዊ ተቋም ማዋለድ ይኖርብናል። ይህ እንዲሆን ወይ የሆነ ኮሚቴ ወይም የሆነ ስብስብ ኢኒሼቲቭን ይውሰድ እያልኩት ነበር። አሁን ለእስክንድር ይውሰድና አንድ ኢኩዌሽን ሰርቶ በፍጥነት የኃይል ይፈጠር። ኦብቪየስሊ የወታደራዊና ፖለቲካዊ ክንፍ ይኖረዋል። ፖለቲካዊ ክንፉ ይሆናል ስትራቴጃይዝ እያደረገ የሚመራው እስከድል ወታደራዊ ኃይሉ ወታደራዊ ክንፉ ወታደራዊ ሚና ይኖረዋል ማለት ነው። በዚህ መልኩ ለይተን በዚህ ውስጥ የምንሳተፍ ሰዎች ሚናችን ለይተን ሚናችን አውቀን የፖለቲካና ወታደራዊ ኢፈርቶቻችን ወደ አንድ ቋት አምጥተን ለትግሉ የሚወጣውን ሪሶርስ ጭምር ወደ አንድ ቋት አምጥተን ቶሎ መስመር ማስያዝና መሄድ ይኖርብናል። ይሄ እንዲሆን ደግሞ አንተ አለህ፣ ሌሎቹም በሱ አንተ ባለበት ሀገር አካባቢ ያሉ ጎላ ጎላ ያሉ ቀና የሆኑ ሰዎችን ወደፊት አምጥቶ ቶሎ ብንሰራ ጥሩ ነው ብዬ ነው የማምነው። ተስፋ አደርጋለሁ ሐሳቡን እንደምትደግፈው እንደምትወደው። በፍጥነት ያን የመጨረሻ ብቸኛ የአማራ ተቋም እናዋልድ ነው እኔ የምለው። ሻለቃዬ እንግዶችን ከሸኘው በኋላ አሁን ወደ መኝታ ቤት ገብቼ ነው ማወራህ። ደውዬ ለማውራት እሞክራለሁ አንተም በሚመች ሰዓት። ሰላሙንልኝ። እግዚአብሔር ካንተ ጋር ይሁን ሻለቃ። መንግስት የፋኖ ኃይሎች በመረጡት የአውሮፓ ሀገር ወይም አደራዳሪ አካል ከፋኖዎች ጋር ድርድር ለማድረግ ዝግጁ መሆኑን ገልጿል። በዛሬው ዕለት የአማራ ክልል የሰላም ምክር ቤት ዋና ሰብሳቢ የሆኑት አቶ ያየ ህራድ እንደተናገሩት ከሆነም በሁለቱም አካሎች በኩል ለመደራደር ፍላጎት እንዳለ አይተናል ብለዋል። ነገር ግን በመንግስትና በፋኖ ኃይሎች መካከል ያለው አለመተማመን ትልቅ ችግር እንደሆነባቸው ገልጸዋል። አሁን ላይም የፋኖ ኃይሎችን መልስ እየጠበቅን ነው ብለዋል። ለተጨማሪ መረጃ ላይክ እና ፎሎ አድርጉ።